ሰላም ቤተሰቦቼ እንደምን አላችሁ? እንኳን ወደ ኤል ትሬዲንግ በድጋሚ መጣችሁ። ዛሬ ደግሞ የምንመለከተው በድጋሚ ስለ ማጂክ ካር ነው። ማጂክ ካር ምን እንደሆነ ብዙ ነገሮችን የማታውቁ ልትኖሩ ትችላላችሁ፣ አዲስ የሆናችሁም ወይም ደግሞ ከዚህ በፊት የሰራሁትን ቪዲዮ አይታችሁ ወደዚህ ቪዲዮ የመጣችሁ ልትኖሩ ትችላላችሁና ስለሱ ቪዲዮ ስለ ማጂክ ካር ምንም እንትን የማትሉት ከሆነ ከጀርባ ማስቀምጥላችሁ ቪዲዮ አለ፣ እሱን ገብታችሁ ማየት ትችላላችሁ። አለበለዚያ የምታውቁት ነገር ምናምን ካለ ወይም ደግሞ ከዚህ በፊት ጀምራችሁት ከሆነ እና ደግሞ በጣም ብዙ ሰው እየተቸገረ ያሉ በአሁኑ ሰዓት በማጂክ ካር ላይ ዊዝድሮል ሜቶዱ ነው። ስለዚህ ዊዝድሮል ሜቶዱ እንዴት እንደምትሰሩት፣ እንዴት ገንዘባችሁን እንደምታወጡት እና ደግሞ እንዴት ቦክሶቹን እንደምትከፍቷቸው ፔፓላችሁን ደግሞ በቀጣይ ቪዲዮ ሰራላችኋለሁ ብዬ ነበረ። እሱን መጀመሪያ ይሄኛውን ቪዲዮ ከሰራሁላችሁ በኋላ ይቀጥላል ብዬ ነው። ምክንያቱም ይሄኛውን አንቦክስ ካደረጋችሁ በኋላ ነው ወደ ዊዝድሮል ሜቶዱ የምትሄዱት ማለት ነው። ስለዚህ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ይሄ አካውንት የተከፈተው ብዙ ኢትዮጵያውያኖችን ብዙ አሁን ባለንበት ችግር እሱን ለማለፍ ብዙ ኢትዮጵያኖች እየተቸገሩ ነው ያሉትና ስለዚህ ኦንላይን ላይ በቀላሉ ገንዘብ የምንሰራባቸው ሜቶዶች የተለያዩ ነገሮችን እንደምንም ሪሰርች እያደረግን እዚህ ዩቲዩብ ቻናል ላይ ፖስት የምናደርግ ይሆናል። እናንተም ደግሞ ሰብስክራይብ፣ ሼር እና ላይክ እያደረጋችሁ ለተለያዩ ዘመዶቻችሁ፣ ቤተሰቦቻችሁ፣ ጓደኞቻችሁ እያላካችሁ እነሱንም ተጠቃሚ አድርጓቸው። ለእናንተም ጠቃሚ ይሆናል። ምክንያቱም ይሄንን አፕሊኬሽን በእነሱ ኢንቪቴሽን ስታገኙ ብዙ ሰው ኢንቫይት ይደረጋል። ስለዚህ ለእናንተ ሪዋርድ ይኖራችኋል ማለት ነው። እነሱንም ትጠቅማላችሁ፣ ራሳችሁንም ትጠቅማላችሁ ማለት ነው። ስለዚህ ይህንን ቪዲዮ ሼር፣ ኮፒ ሊንክ እና ሰብስክራይብ አድርጉ። ይህንን ቪዲዮ እንቀጥል ማለት ነው። ስለዚህ እንግዲህ አፕሊኬሽናችን ከፍቷል። እንግዲህ ከዚህ በፊት በሰራሁላችሁ ቪዲዮ እንዴት እንደምትጫወቱ እነዚህ ነገሮች ምን እንደሆኑ ከዚህ በፊት ባሳያችሁ ቪዲዮ ለምሳሌ እዚህ ጋር ያለው ይሄ ምን እንደሆነ እዚህ ጋር ያለው ምን እንደሆነ ስታርት ጌም ምን ነክታችሁ እንደምትሰሩ ከዚህ በፊት ባስቀመጥኩላችሁ ቪዲዮ ወይም በለቀኩላችሁ ቪዲዮ ላይ ሁሉንም እንደተመለከታችሁ እርግጠኛ ነኝ። ስለዚህ ይሄ ምን እንደሆነ አሁን ግን ብዙ ያልገባንባቸው ነገሮች ስላሉ እነሱን ገብተን የምንመለከት ይሆናል ማለት ነው። ለምሳሌ እዚህ ጋር ስፒን ላይ አልገባንም። ፕሮፋይላችን ላይ ገብተን ምን እንዳደረግን ከዚህ በፊትና ምን እንደሚቀረን አላየንም። ስለዚህ እነሱን ሁሉ ማሳያችሁ ይሆናል ማለት ነው። እንዴትስ የሆነ በጣም ቀላል በሆነ መንገድ ሰው ኢንቫይት አድርጋችሁ ብቻ ገንዘባችሁ ማውጣት እንደምትችሉ ማሳያችሁ ይሆናል ማለት ነው። ስለዚህ ገንዘቡን ለማውጣት መጀመሪያ እዚህ ጋር እንመጣለን አይደል? ስለዚህ እዚህ ጋር እንደምትመለከቱት በአንድ ቦክስ ለመሙላት 3 ሰው ኢንቫይት ማድረግ አለባችሁ። ስለዚህ ለአንዱ ቦክስ ለምሳሌ እዚህ ጋር እዚህኛው ቦክስ ለመምጣት 3 ሰው ኢንቫይት፣ እዚህ 3 ሰው ኢንቫይት፣ 3 ሰው ኢንቫይት፣ 3 ሰው ኢንቫይት። 3 ሰው ኢንቫይት ብቻ ሳይሆን እነሱ ኢንቫይት ያደረጋችኋቸው ሰዎች ሌቭል 5 ወይም ደግሞ በቃ ጌሙን ኮንስተንትሊ መጫወት አለባቸው። ስለዚህ በጣም ቀላሉ መንገድ እነሱን ጌሙን እንዲጫወቱት መገፋፋት ነው። መገፋፋትን ብቻ አይደለም፣ በቃ ያለውን ነገር መናገር ነው። ጌሙን እንዲጫወቱት ማድረግ ነው። ስለዚህ እነሱ ጌሙን በተጫወቱላችሁ ልክ እናንተ ሪዋርድ ታገኛላችሁ። ይህ ሪዋርድ ደግሞ ተጠራቅሞ ዝም ብሎ የሚቀመጥ አይደለም። አንደኛ እዚህ ጋር ቦክሶቹን ይከፍትላችኋል፣ ሳጥኖቹን። እነዚህን ሳጥኖች ከከፈተላችሁ እዚህ ጋር ያላችሁን ገንዘብ ማውጣት ትችላላችሁ። አሊያም ደግሞ እዛ ጋር ሌላ ማውጣት የምትችሉት ገንዘብ ስላለ እሱ መጨረሻ አካባቢ ማሳያችሁ ይሆናል። ስለዚህ እነዚህን ቦክሶች ለመክፈት 3 ኢንቫይት ያስፈልጋቸዋል እና ደግሞ አንድ ሰርቲፊኬት ኮምፕሊት ማድረግ አለባችሁ ማለት ነው አይደለ? ስለዚህ አሁን ለምሳሌ እዚህ ጋር ስትመጡ ይኸው ነምበር ኦፍ ኢንቫይት እዚህ ጋር ይላል። ነምበር ኦፍ ኢንቫይት እዚህ ጋር ተመልከቱት። ጎቱ ጌት ይላል። ስለዚህ ጎቱ ጌት እንለዋለን። ለምሳሌ እኛ ክሊክ እናደርገዋለን። ጎቱ ጌት እንለዋለን። ስለዚህ እዚህ ጋር ኮፒ እናደርገዋለን ወይም ደግሞ ስካን እናስደረጋቸዋለን። ይሄን ኪዋር ኮድ ወደን ማለት ነው። ስለዚህ ኮፒ እንለዋለን። ስለዚህ እናንተ ሰውን ኢንቫይት ባደረጋችሁ ቁጥር እነሱ $1 ያገኛሉ። ስለዚህ እዚህ ጋር ኮፒ ኮንተንት እንለዋለን። ስለዚህ ወደምንፈልገው ነገር ላይ ሄደን ፔስት አድርገን እንልክላቸዋለን። እነሱ ዳውንሎድ አድርገው ይጫወቱልናል ማለት ነው። ስለዚህ እቺን 3 ሌቭል 5 ድረስ እንኳን ከደረሱ ሰዎች እናንተ አንድ ቦክስ መክፈት በጣም ቀላል ነው ለእናንተ የሚሆነው ማለት ነው። ስለዚህ የመጀመሪያው ሜተድ ተመለከትን አይደለ? ስለዚህ እዚህ ጋር ተርሚኔት ማድረግ ትችላላችሁ እና ደግሞ አንዱን ቦክስ ከጨረሳችሁ በኋላ ለምሳሌ ያሳያችሁ አንዷን ቦክስ ከጨረሳችሁ በኋላ አሁን እዚህ ጋር እንደምትመለከቱት 4 ምትላለች አይደለ? 10 + 4 ትላለች። ስለዚህ አንዱን ቦክስ ከጨረሳችሁ በኋላ $1 ፕላስ ይሰጣችኋል። በጣም ደስ የሚለው ፓርት እሱ ነው። $1 ፕላስ ይሰጣችኋል። ስለዚህ ጋር አንድ ቦክስ ጨርስ $1፣ አንድ ቦክስ ጨርስ which is በዚህ ጋር 10 ቦክሶች አሉ። እናንተ ከጨረሳችሁ አሁን $10 እንደኔ ልታወጡ ከሆነ ስንት ይጨመርላችኋል? 10። ስለዚህ 20 ይሆናል ማለት ነው። $20 ዊዝድሮ ታደርጋላችሁ። ስለዚህ ሌላ $50 ዊዝድሮ ብታደርጉ ስንት ይሆናል? $60 ይሆናል። በምታወጡት መጠን ላይ $10 እየጨመራችሁ እንደምታወጡ አስቡት። ምክንያቱም እዚህ ጋር ሰውን ኢንቫይት ስታደርጉ 3 ሰው ኢንቫይት ስታደርጉ እናንተ $1 ታገኛላችሁ። እነሱ ደግሞ አንድ ስለ3ቱ ይደርሳቸዋል ማለት ነው። ስለዚህ በጣም ቀላል የሆነ መንገድ እዚህ ጋር እንደምትመለከቱት ራሱ ይላል አፍተር ፓሲንግ ፔመንት አማውንት ፕላስ ይሰጣችኋል። እዚህ ጋር እነዚህን ቼኮችን ካለፋችሁ ማለት ነው። ስለዚህ እዚህ ጋር ያለንን ጨርሰናል። ቀጣይ ደግሞ ስፒን ጋር እንሄዳለን። እስቲ እዚህ ጋር መብላችሁ እናንተ እዚህ ፔጅ ላይ መቆየት ነው። በቃ ስክሮል እያደረጋችሁ እያነበባችሁ መቆየት ነው። ሞልቷል። ስለዚህ ሪዋርድ አገኘው። ስለዚህ እዚህ ጋር እንደምትመለከቱት 3000 ይሄንንና 2 ፕላስ ታጋገኘው። ስለዚህ እዚህ ጋር እንደምትመለከቱት ይሄንን ታረጋላችሁ። እኔ ደግሞ አንድ መመክራችሁ ነገር ገንዘቡን ከማውጣታችሁ በፊት ዊዝድሮ ከማድረጋችሁ በፊት እንደዚህ ቦክሱን መክፈት ስለሚያስቸግራችሁ በተለያየ ጊዜ 10 እንደዚህ ከምትከፋፍቱት መጀመሪያ በደንብ ብር ስሩበት።
ብር በደንብ ከሰራችሁበት በኋላ ስላይክ ወደ $100 $100 ሲደርስላችሁ እናንተ የዛኔ ዊዝድሮ ብታደርጉ ተጠቃሚ ትሆናላችሁ። እስካሁንም ሬጅስተር ያላረጋችሁ እስካሁንም ቪዲዮን እየተከታተላችሁ ያላችሁ ሰዎች ካላችሁ ኮፒ ሊንክ እያደረጋችሁ ኮሜንት ላይ ፒን አደርግላችኋለሁ። እዚህ ጋር እንደምትመለከቱት የብሩን መጠን እናይከዋለን። እዚህ ጋር አንድ አገኘን ማለት አንድ ቦክስ ከፈተን ማለት ነው። ስለዚህ እናንተ ይሄንን ሰርታችሁ ቀጣይ ደግሞ ያለውን ሰው አንድ የምታስከፍቱት ከሆነ በጣም በቀላሉ ገንዘቡን መስራት ትችላላችሁ ማለት ነው። እና እዚህ ጋር ኢንቫይት ስታደርጉ ሰው እንዴት ምን ያህል ገንዘብ እንደሚሰጣችሁ ላሳያችሁ። አንድ ሰው ኢንቫይት አድርጋችሁ ሌቭል 5ን ካለፈ እናንተ 1000 ኮይን እና ከ1 እስከ 5 እቺኛውን ፔት ይሰጣችኋል። እዚህ ጋርም እንደዛው ሌቭል 10ን ካለፈ እቺንና ደግሞ ይሄንን ይሰጣችኋል። and also እዚህ ጋርም ድጋሜ እንደዛው እዚህ ጋር እንደዚህ አንድ አይነት ሪዋርድ ይሰጣችኋል ማለት ሌቭል 15ን ካለፈ። እንደምትመለከቱት 975,000 አለ። 975,000 ሚሊዮን ክሊክ እናደርጋለን። እዚህ ጋር እንደምትመለከቱት የኔ ባላንሴ 975,000 ነው። ስለዚህ ያለኝ ኮይን አጠቃላይ 975,000 ይላል። ግን እንትኑን አልቆጠረውም፣ ያቺኛዋን ፖይንቷን አልቆጠራትም። ምክንያቱም ፖይንቱ ኤክስቼንጅ የሚደረግ ነገር ነው። ይኸው እነዚህን አንድ ኮምፕሊት ታደርጋላችሁ። ከዛ ድጋሜ እዚህ ጋር መጣችሁ ሌቭል ታደርጋላችሁ የካራችሁን ማለት ነው። ከዛም በኋላ ደግሞ በቀላሉ ወደዚህ ትመጡና ኢንቫይት በቀዳት ሴት ምንም ነገር የለውም ሌላ ማለት ነው። ስለዚህ አሁን ይኸው እዚህ ጋር እኩል ያለንን ገንዘብ እንዴት ዊዝድሮ እንደምናደርግ ላሳያችሁ። ይኸው እዚህ ጋር ያለን ፔፓላችሁ መጀመሪያ ፔመንት ሜተድ ላይ ታስገባላችሁ። እዚህ ጋር እንደምትመለከቱት ነው ፔመንት ሜተድ እዚህ ጋር ቪዥዋል ሜተድ ያለ። ስለዚህ 1 ሚሊዮን አላችሁ ማለት $10 ነው። 100,000 ማለት $1 ነው ማለት ነው። እዚህ ጋር 75,000 አለኝ። ይሄንን ለእናንተ ለማሳየት ነው አሁን የቀረኝን ማወጣው። ስለዚህ ዊዝድሮ እላችኋለሁ። እንደምትመለከቱት እዚህ ጋር አካውንታችሁን ያስቀምጥላችኋል። ኮንፈርም ትሉታላችሁ። ስለዚህ እዚህ ጋር እንደምትመለከቱት ዊዝድሮዋላችን አራይቭ ተደርጓል ማለት ነው። ስለዚህ ካሹ ወደ ፔፓላችን ይገባል። ፔፓላችን ላይ ደግሞ ገብተን ከትንሽ ጊዜያቶች በኋላ ዊዝድሮውን ቼክ እናደርጋለን። ዊዝድሮ የደረሰው አለመድረሱን መድረሱን በቀጣይ ቪዲዮ ላይ ደግሞ እንሰራላችሁ ይሆናል ማለት ነው። ስለዚህ ይህን ይመስላል። ይህን ያህል ብዙ የተከበደ ነገር የለውም። እንደምትመለከቱት በጣም ቀላል ነው። ስለዚህ እዚህ ጋር እንደምትመለከቱት ሃፒ አክሴፕት ትሉታላችሁ። እዚህ ጋር ባላንሳችን 0 ይሆናል፣ ምክንያቱም ብራችን ዊዝድሮ ስላደረግን። ስለዚህ ይሄውን ኮንቨርት ካደረግነው እንደምታስቡት ቀላል አይደለም። $9 ነው የሚሆነው። ይሄኛው ራሱ ኮንቨርት ተደርጎ $9 ከሆነ በኋላ እሱን $9 ዳይሬክትሊ ዊዝድሮ ማድረግ ትችላላችሁ ማለት ነው፣ ቦክስ ሳትከፍቱ በጣም ቀላል በሆነ መንገድ። ስለዚህ ይህንን መንገድ እስካሁን ለተከታተላችሁ በጣም ውስን እንደምትሆኑ አልጠራጠርም። ምክንያቱም ብዙ ሰው ትዕግስት የለውም። ስለዚህ እቺ እንደ ቀላል ትዩዋት፣ በጣም ቀላል የሆነች በጣም ብዙ ብር ማውጣት የምትችሉባት መንገድ ነች። ስለዚህ አመሰግናለሁ እስካሁን ስለተከታተላችሁኝ። በቀጣይ ቪዲዮ ደግሞ እንዴት ፔፓላችን ላይ ገንዘቡ መግባት አለመግባቱን እና ደግሞ እንዴት ፔፓል በሌላ ሀገር አድሬስ እንደምትከፍቱና ብራችሁን ማንቀሳቀስ እንዴት እንደምትችሉ ዋርኒንግ ሳይሰጣችሁ እና ደግሞ ባንክ ሳትደረጉ አካውንታችሁ እንዴት እንደምታንቀሳቀሱ እንሰራላችሁ ይሆናል። እንደዛ እንድሰራላችሁ ደግሞ ከእናንተ እዚህ ቪዲዮ ላይ 500 ላይክ እና ሰብስክራይብ በደንብ እንድታደርጉ እና ደግሞ ኮሜንት ላይም በደንብ ብዙ ሰው ፈልጋለሁ ፔፓሉ እንዲሰራለት የሚፈልግ ሰው። ስለዚህ በቀጣይ ቪዲዮ እሰራላችኋለሁ። እስካሁን ለተከታተላችሁኝ ቤተሰቦች በጣም ነው የማመሰግነው። ሰብስክራይብ፣ ላይክ እና ኮፒ ሼር በማድረግ ተባበሩኝ። ይመቻችሁ።